الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله من كتاب التوحيد في بابنا التاسع الذي هو حق الله على العبيد كتاب التوحيد سبعتين باباتشن لاي عن عبادة بن الصامت رضي الله عنه قال رسول صلى الله عليه وسلم من شهيد يمسكر أن لا إله إلا الله لا معبود حق إلا الله كونت ميجز ጌታ የለም ከአላህ በስተቀር وحده ብቻውን ሲቀር لا شريك له ለሱ ጓደኛ ለለው ሲቀር ሲሆን وأن محمد ደግሞ عبده ባሪያው ናቸው ورسوله መላእክተኛው ብሎ وأن عيسى ደግሞ عبدالله ኢሳ ወይም ኢየሱስ ክርስቶስ የሚባለው የአላህ ባሪያ ነው ورسوله መላእክተኛው ነው وكلمته የአላህ የሆነ ቃል ነው አልቃሃ የጣላት የሆነ ችላ መርየም ወሩሁ ሚንሁ ከሱ የሆነ መንፈስ ነው ከሱ የሆነ ሩህ ናት እሱ ከፈጠራት ሩሆች ናት በመርየም ውስጥ በጅብሪል አማካኝነት በእጅጌዋ ውስጥ ገብታ ከዛ በኋላ ወደ ሰውነቷ አካል እንድትገባ ተደርጎ በመራቢያ ክፍሏ እንዲገባ ሩሃ ተደርጎ የተፈጠረ የሱ ፍጡራን ነው ብሎ አላህ ባሪያ ነው ብሎ ያመነው አነል ጀነትን ሐቁን እውነትናት ያለው ወናረ እሳትም ደግሞ ሐቁን እውነትናት ተፈጥረው አሉ አላህ Subhanahu Wa Ta'ala ጀነት በሱ የተገዙና እሱ ያላቸው እሱ ፈቀደላቸው ሰዎች መግቢያ ስትሆን ጀሃነም እሱ ያልተገዙና እሱ መቀጣት አለባቸው ያለውን አላህ Subhanahu Wa Ta'ala በመሻው መቅጫ የሆነች እሳት የተዘጋጀች እሳት አለች ብሎ ያመነ أدخله الله الجنة الله جنة يسقبان على ما كان من العمل كسرى بمانኛውም ሁኔታ ላይ ቢሆን በአላህ እስካላጋራ ድረስ ጀነትን ያስገባዋል ከባይር ወንጀሎቹ ሰርቶ የማይተብት ከሆነ አላህ Subhanahu Wa Ta'ala ሊቀጣው ይችላል ካለፈም ደግሞ አላህ ጀነትን ያስገባው ይችላል ሽርክ እስካለለው ድረስ ማለት ነው قوله ማለቱ من شهيد ማለታቸው ነብዩ አለይሂ ሰላቱ ወሰለም لا ريب ጥርጣሬ የለም አነ ሸሃደተ ምስክር የምትባለው ነገር لا تكون አትሆንም ሸሃደተ ምስክር ትክክለኛ ምስክር ኢላ اذا كانت ብትሆን እንጂ عن علم ከውቀት ጋራ ከማወቅ ጋራ ነው ዝም ብዬ لا اله الا الله በማለት አይደለም لا اله الا الله የምትለውን ከማወቅ ጋራ ነው ምንድነው لا اله الا الله ትርጉሙ ወየቂንን ከርግጠኝነትና ወስድቅን ከእውነተኝነት አላህ እውነታውን አምነ ተቀበለና እርግጠኛ ሆነ አውቀህ ነው لا اله الا الله ታረጋግጥ እሷ የምታስፈርደውን እሷ የምትከለክለውን እሷ የምገፈውንና እሷ የምታጸድቀውን ነገር ከውቀት ሆኖ በተግባር ከፈጸመው ነው وعما مع الجهل ከመሃይምነት ጋርና ካለማዋ ጋር لا اله الا الله ዝም ብሎ لا اله الا الله ከመሃይም ሆኖ እሷን ምንም ትርጉሙን ሳቅ لا اله الا الله ማለት ወሸክ ከጥርጣሬ ጋር فلا تعتبر በዚህ ምንም ግብጋም የለውም ولا تنفع ተጠቅመም ጭርሻ አይጠቅመውም لا اله الا الله ማለቱ ብቻ ምንም ይጠቅም አይደለም ትርጉሙን እስካላወቀ ድረስ ሙሉ በጅህልና ውስጥ በመሃይምነት ውስጥ ሆኖ لا اله الا الله ያለ ሰው ሁሉ لا اله الا الله አስረግጧል ማለት አይደለም فيكون الشهاده شاهد فسلازم መስካሪ ይሆናል والحاله هذه እንደዝኩኖ لا اله الا الله ትርጉም ሳቅ ዝም ብሎ لا اله الا الله የሚል ሰው እኮ ሁኔታው ይሆናል ካዚበን ውሸታም ቀጣፍ ይሆናል ለጅህሊሂ እሱ የምታስፈርደውን ነገር ለመሳቱ بمعنى الذي شهد به لا اله الا الله ያለበትን ነገር ስላላወቀው ዝም ብሎ ባፉ ብቻ ስለሆነ ያለው ይሄ ጃሂል አስተባባሊ መሃይም ነው የሚባለው وقد تضمنت هذه الكلمه العظيمه ይቺ ቃል እኮ ትልቅ ነገርን ቋጥራለች ነፍየን መግፈፍንና ወኢስባተን ማረጋገጥን فنفت الالهيه عن كل ما سوى الله ካላህ ውጭ ያለውን ሁሉም ማይገዙት ሊገዙት ማይገባ መሆኑን ሚቀውሊከ በማለትህ لا اله በማለትህ ካላህ ውጭ ያለው ሁሉ በእውነት ሊገዙት ማይገባ ጌታ መሆኑን ገፋለች ማለት ነው واسبتت الالهيه ጌትነትን ደግሞ አደራረለ لله وحده ለአላህ እኮ ብቻ መሆኑን ቢቀውሊከ በማለትህ الا الله በማለቱ ደግሞ ካላህ በስተቀር በማለቱ ሌላውን ስታስወግድ እሱን ደግሞ ለአላህ አረጋግጣለ ይሄንን በደንብ አድርጎ ማወቅ አለበት لا اله الا الله ብያለህ ያለ ሰው قال تعالى الله سبحانه وتعالى ለዚህ ምስክርነት ሰጥቶናል شهيد الله الله እኮ ራሱን በራሱ የዓለማት አስተዳዳሪ ዓላማትን የሚገዛ እሱ ብቻ ሊገዙት የሚገባ ገዢውም እሱ ብቻ መሆኑን መስክሯል እሱ ለራሱ አንሁ ነገሩ لا اله الا هو ካላህ ውጭ በእውነት የሚገዙ ጌታ የለም ሲል ካላህ ደግሞ እውነተኛ ወመን አስደቁ من الله حديثا ካላህ የበለጠ እውነተኛ ተናጋሪ የለምና እሱ ለራሱ እሱ ዓለማትን እኛ ልንገዛ የሚገባና ጌታ መሆኑን እሱ ለራሱ ገልጾልናል ከዛ በኋላ ደግሞ ለመላእክት የተከበሩ መላእክቶች መስክረዋል لا اله الا الله መሆኑ ካላህ ውጭ ሌላ የሚገዙ ጌታ አለመኖሩን
ወሉል ዒልሚ የእውቀት ባልተቤቶች መስክረዋል። ቃኢመን ቢልቂስት በፍትህ በዚህ በትክክል አላህ ተገቢ የሆነ ጌትነቱ ሊገዙት የሚገባ መሆኑን ይሄ ሁሉ መስክረዋል። ላኢላሃ ኢላላህ ከሱ በስተቀር እኮ በእውነት የሚገዙ ጌታ የለም። አልዓዚዙ አሸናፊና አልሐኪሙ ጥበበኛ መሆኑን ፈከም ብዙ ነው ضل ስለዚህ የተሳሳተው ብዙ ነው። ቢሰበቢል ጀህሊ ይችን በመሳሳቱ ባለማወቁ በመሃይብነቱ የተነሳ ቢማዕናሃ ትርጉሟን መን ብዙ ነው ضل የተሳሳተው ወሁሙል አክሰሩነ ዝምድር ላይ ካሉ ሰዎች ብዙዎቹም እንደዚሁ ናቸው። ስሙን እስላም ነን የሚሉት ሁላ እስላም ነን የሚሉት ሁላ በእስላምና እስላም ላይ በመሆን እስልምና አይገኝም። እሷን ካለማወቅ ብዙዎቹ መሃይሞች የተሳሳቱት ብዙ ናቸው። ፈቀለቡ የገለበጡ የሆኑ ሐቂቀተል ማዕና የሷን ትክክለኛ ትርጉሟን በሌላ ተርጉመው የተሳሳቱት ብዙ ናቸው። ፈአስበቱ ሊላሂየተ ጌትነትን እኮ ያረጋገጡ የሆኑት አልመንፍየተ የተገፈፈውን ውድቅ የተደረገውን እነሱ ግን ይገባዋል ብለው ለሌሎች ያረጋገጡ ብዙ ናቸው። ሊመን ነፍየት አንሁ ተሱ ተገፈፈችው ላይ ይችላል ላ ኢላሃ ኢላላህ አኒል መኽሉቂነ ከፍጡራን ላይ እሷ ገፋለች ለአላህ ብቻ መሆኑን ነው ላ ኢላሃ ኢላላህ የምታረጋግጠው። አርባበል ቁቡር የቀብርን መገዛት የቀብር ጌትነት ቀብርን የሚገዙ ሰዎች አሉ። እነሱ አሁን ይሄንን ውድቅ አድርጋባቸዋል። እነሱ ግን ከዛ ተቃራኒ ናቸው። ወልመሻሂድ ወጧት ብዙ ጣዖታትን የሚገዙት ሁላ ወላህጃር ዛፍንም ወደ ዛፍ ሲቸግራቸው የሚሄዱ ሁላ ወላህጃር ወደ ድንጋይ የሚሄዱ ሁላ ወልጅን ወደ ጋኒን ሁላ ይጠቅመናል ይጎዳል የሚሉትን ሁሉ ውድቅ አድርጋለች። ላኪን ግን ይሄ ይጠቅማል ይጎዳል ብለው የሚያስቡ ሰዎች ሁሉ ላኢላሃ ኢላላህን ትርጉም ስተው እዛ ውስጥ ሳምጠዋል ማለት ነው። በገልብጠዋል ትርጉሙን አዑዙ ቢላህ ሚንሁም ተነሱ አላህ ይጠብቀንና ወተኸዙ ዛሊከ ይሄንን ዛፍ ዘንድ እየሄዱ ጣዖታት ዘንድ እየሄዱ ድንጋይ ዘንድ እየሄዱ ጅንን መለመንን ይሄንን ዲነን ሃይማኖት አድርገው ይዘውታል። አዑዙ ቢላህ ወሸበሁ አመሳስለዋል። ወዘኽረፉ ቀጣጥፈዋል። ወተኸዙ ተውሂድንም እኮ አድርገው ይዘውታል። ቢድዓተን ፈጠራ ብዙ ነገር እየጨመሩ መልካም ሰዎችን መለመን ጅኖችን መለመን ዛፍን መለመን ይሄንን ዲን አድርገው ይዘውታል። ይሄ ደግሞ ተዝህ አላህ ሱብሓነሁ ወተዓላ የጠራ ነው። እሱና እሱ ብቻ ሊገዙት የሚገባ ጌታ ነው። እነዚህ ሁሉ መገዛት እንደማይገባቸው ውድቅ መሆናቸውን አላህ በቁርአኑ ገልጾልናል። ወአንከሩሁ አላ መን ደዓሁም ኢለይሂ ተጅንም ተመልካም ሰዎችንም ተመጣራት ወደ ዛፍም ከመሄድ ወደ ጣዖታትም ከመሄድ ተው ብሎ የሚጠራቸውን ሰው ደግሞ ይነቅፋሉ። ስለዚህ ተውሂድ ውስጥ ስለሌሉ ማለት ነው መሃይምነት ውስጥ ስለሰመጡ ፈለም ያዕሪፉ አያውቁም ሚንሃ ተሷ ማዕረፍ አህሉል ጃሂልያ የመሃይማን ሰዎች የቁረይሽ በድሮ ዘመን የነበሩ የቁረይሽ መሃይሞች እንኳን የሚያውቁትን ያህል እንኳን አያውቁም። ሚን ኩፋሪ ቁረይሽ ምን ነው እነሱ በዛን ጊዜ አላህን እኮ አልካዱም። አንልም ላኢላሃ ኢላላህ አንልም ታላህ ውጭ ሌላ የሚገዙ ጌታ አንልም ለምን ነው ያሉት ታሉ በኋላ አይደለም የከዱት እነሱ ይሄንን ትርጉሙን ስለሚያውቁት ላኢላሃ ኢላላህ አንልም ነው ያሉት። ላኢላሃ ኢላላህ ካሉ በኋላ ደግሞ ትክክለኛ አላህን የተገዙ አንልም ያሉት ግን ዛፎቻቸውን ጅኖቻቸውን ሌሎችን ነገር ስለሚያስወግድባቸው የኛዎቹ ደግሞ ላኢላሃ ኢላላህ ይላሉ ትርጉሙን ስለማያውቁት ነገር ግን ሌላን ይጠቅማል ይጎዳል ብለው ይይዛሉ። ስለዚህ ከነዛ የበለጠ የኛዎቹ መሐይሞች ናቸው። فإنهم عرفوا معناها ነዛም ትርጉሟን አውቀዋል። ወአንከሩ ማደለት عليه من الإخلاص ጥርት አድርጎ ላኢላሃን ብቻ መንገዛትን ሌሎችም እኛ የምንገዛቸው ይጠቅማሉ ማለትን ነው እንጂ ነቀፉት እሷ ሌሎች የሚጠቅማሉ ስለዚህ እሷን አንቀበልም ነው ያሉት። ምን الإخلاص كما قال تعالى إنهم كانوا እነሱ እኮ ናቸው አሉ إذا قيل لهم ለነሱ በተባሉ ጊዜ ቁረይሾች لا إله إلا الله لا إله إلا الله በሉ በተባሉ ጊዜ يستكبرون ይኮራሉ። ለምን ሌሎች የሚገዟቸውን ስለሚያስወግድባቸው ይሄንን በማለታቸው ሌሎቻቸውን እንደሚተው ስላወቁ የኛዎቹ ደግሞ لا إله إلا الله ማለትም ብቻ ባፋቸው ይላሉ ሌላውን ግን አይተውም ትርጉሟን ስላላወቁት የቁሉነ ይላሉ እነዛኞቹ አይናኛ እኮ ለታሪኩ የምንተውነንና አሊሃቲና ጌቶቻችንን ለሻዒሪ መጅኑን ለገጣሚና ለብዲ ብለን ምንተዎች ናቸው። ነብዩን አለይሂ ሰላቱ ወሰላም አዑዙ ቢላሂ ሚንሁም እንደብዲ ቆጠሩ። ይሄን በማለታቸው አላህ ሱብሓነሁ ወተዓላ ጥመት ውስጥ ስላደረጋቸው ከእንደዚህ ያለው ስተት ራሳችንን ልንጠብቅ ይገባናል። واخر دعوانا الحمد لله رب العالمين وصلى الله وسلم على خير خلقنا محمد وعلى اله وصحبه اجمعين.